የ12ኛ ክፍል ሀገር አቀፍ ፈተና በሙሉ አቅም በበይነ መረብ ይሰጣል ቢባልም በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ ተማሪዎች በወረቀት ይፈተናሉ። ከሰኔ 24 እስከ ሐምሌ 17 በሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና 564219 ተማሪዎች ተመዝግበዋል። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮውን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በ667 የፈተና ማዕከላት ለመስጠት ዝግጅት እየተደረገ መሆኑን ገልጿል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ እንደገለጹት የዩኒቨርሲቲ መግቢያ ፈተናን በ97 ዩኒቨርሲቲዎች እና በ570 የክልል ማዕከላት ለመስጠት ዝግጅት እየተደረገ ይገኛል። ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓመተ ምህረት ለሚሰጠው ፈተና መደበኛ ተማሪዎችን ጨምሮ በሁሉም ፕሮግራሞች በተፈጥሮ ሳይንስ 300964 እንዲሁም በማህበራዊ ሳይንስ 200255 በድምሩ 564219 ተማሪዎች ተመዝግበዋል። ፈተናውን በሙሉ አቅም በበይነ መረብ ለመስጠት ዝግጅት እየተደረገ ነው ያሉት ዋና ዳይሬክተሩ በተለያዩ ምክንያቶች ቁጥራቸው አነስተኛ የሆኑ በወረቀት የሚፈተኑ ተማሪዎች እንደሚኖሩም ጠቁመዋል። በክልሎች እና የፈተና ማዕከላት ያለው አቅም የተለያየ ቢሆንም በርካታ ኮምፒውተሮች ለፈተና ዝግጁ እየተደረጉ ይገኛል። ከባለፈው አርብ ጀምሮ ለተፈታኞች የበይነ መረብ የሙከራ ፈተና መሰጠት መጀመሩን ያነሱት ዳይሬክተሩ ፈተናው በማህበራዊ ሳይንስ እና በተፈጥሮ ሳይንስ በ3 ዙር በመሆኑ አንድ ኮምፒውተር 6 ተማሪን ያስተናግዳል ብለዋል። ተማሪዎች የፈተና ስርዓቱን እንዲለማመዱና ትምህርት ቤቶች እና ወላጆች ለተፈታኝ ተማሪዎች አስፈላጊውን ድጋፍ እንዲያደርጉም ጥሪ ቀርቧል። የፈተና ቀን ለውጥ ተደርጓል። ሪሜዲያል ከግንቦት 27 ሰኔ 3 ኤግዚት ኤግዛም ደግሞ ከሰኔ 4-12 ድረስ እንደሚሰጥ ይፋ ሆኗል። ሪሜዲያል ከግንቦት 27 ሰኔ 3 ደግሞ ከሰኔ 4-12 ድረስ እንደሚሰጥ ይፋ ሆኗል። ቪዲዮውን እስከ መጨረሻው ስላያችሁ እናመሰግናለን። ላይክ፣ ሰብስክራይብ ማድረግ አይረሳ። አማር ቲዩብ ቻው።